ያ የሆነ ቢጠፋ ማለት ነው። እሱ ራሱ እኔ ይገራሽ ለያየሽ ነው አይደል? እንደዚህ አትበላ አንተም እሱ እሺ። አሁን ጋር ይሄንንስ በኋላ እኔ ኖቤል ነኝ እኮ አብራ ያንተ እኔ ትልቂኝ ፊቃ አልጠቀምም። እውነትን ነው። ተረጋጋ። አየሽ አትለኝ ያለው ቢያንስ አንተ ስትናገር በስተክል አውራው መጀመሪያ አይደል? ሰማኝ ባክ ዞሮ እኮ በስተክል ማን ነው ሊባ የምትለው? አንተ ሊባ ዝም በል። ሊባማ አንተ ነህ። የሆነ ነገር ፈለ እኔ መውጣቴን ስታቅ ነው የመጣው። እኔ እህቴን ብዬ ነው የመጣው። አሁንም በስተክል ደን ዞር ጆሮ ጌጣ አስወድቃችሁብኝ። ደግሞ ካንተም ብዙ ታወራለህ እንዴ? ሂድና አንተም በል አንተን ቲቪ ቢልካ ያኔ ዞታውኝ በእናታችሁ የሚያወራውን ነገር እየሰማሽ አይደል? እኮ ጅንስ በለው ቀለኔ ስትዝም በለው። ይኸው ልክ እሱ የቅራቅንቦ ችግር የለበትም። ከፈለክ ሌላም ነገር ሊያሟላ ይችላል። አስተካክል ይላል። ይሄ ንግግርን አስተካክል። ገብተዋል። ማንም ሰው ቢሆን ላቦሩ ፊት እኮ ነው ያለው። አንተ ስነ ስርዓትን ያዝጋኝ። አንቺ በቆምሽበት እኮ እየተሰደበ ነው። ስነ ስርዓትን ለምን አትይዝም? እንገናኝ። እሱን አሳያለሁ። ነቃውበት እንዴ? አየሽው አይደል? ሩታሽ ይኸው ቅራቅንቦ ምናምን ችግር የለም። ሊያሟላ ይችላል። ምን አንተ ችግር አለብህ እንዴ? ችግር አለብህ ወይ? ምን ጎደለ? ግን አንተ እኔ እኮ ሊያሳብደኝ እኮ ነው። አንተ ለምን አትረጋጋም? ቆይ ምንድነው እንደዚህ የሚያበሳጭ? ለምን አብረን አስተካክል። ቢያንስ ነው ያለው። ገብቶሃል? ባይሆን የቤት ዕቃ ምን ጎደለ? ምን እናሟላለን? አንቺም እሱ አሪፍ አስተዋው እንደ በሰለ ጎደለ ነገር ካለ አሟላለን። በተረጋጋ መንፈስ ነው እኔ በል እንጂ እስካሁንስ በተረጋጋ መንፈስ እናወራለን። እንደዚህ ሆነ ካሁን እኔ ካንተ ጋር ገኒ ምን አለ መሰለሽ እኔ የመጣሁት አሁን ከሱ ጋር እኔ ዛሬ ነው ገና የመጣሁት። አንተን ማግኘት ፈልጌ ነበረ፣ ድንገት መጣ። ልክ ነህ። ግን አሁን እኔ በእነሱ ፊት እንደዚህ ሆነ ማውራት አልቻልኩኝም። ተረጋጋ መንፈስ ሆነ እኔ እናንተ እናውራ። እነሱን ተዋቸው ነው። እንዴት አይነት ሰው ላይ ነው ያለው? ጨዋታ ላይ ነው ሲጀመር። እኔም እሷ እሺ እምቢ ብላኝ ነው እንጂ እዚህ ቤት ውስጥ እንድትቆይ አልፈልግም። እንደዚህ አይነት ቤት ውስጥ አልፈልግም። አሁን በአንተ ቤት በጣም በቃ ትልቅ ፓላስ ውስጥ እንትን ያልካት መስሏል። ጠብቀኝ። እሱን ደግሞ እንዴት አድርጌ እንደማኖራት አሳያለሁ። አታወራ ኖባ ተረጋጋ እስኪ ገኒዬ። ይኸውልህ እኔን ትተህ እሷን አዋሪው። ይኸውልህ ኖባ እኔ ማያውቅ ያውቃል አይደል? በቃ ቡር ይላል የሆነ ንፋስ ነገር እንዴ። አሁን የመጣው ልጅ ለማጉራ ራሱ እኮ ካቀመ በላይ ነው። ለማየት ነው የመጣሁት፣ ግን እሱን በማየቴ ነው እንደዚህ ይሆንኩ ያለው። አሁን እሱ ተቀመጠ እዛ ጋር አንተ የምታየው ወደዚህ አይደል የምትሄደው እኮ እዚህ ቤት ልጅ ነው አልፈልግም። እንዳው አልፈልግም። በቃ አይኖርም አይኖርም። እኔ እንዳው አልፈልግም። ሌላ ብዙ ሰው ማምጣት ትችላለች፣ እህቶቿን ማምጣት ትችላለች። እዚህ አብሯት ሌሎች ጓደኞቿን እህቶቿን ምንም ማምጣት ትችላለች። ገባሽ? ግን ደግሞ እዚህ ጋር ችግር ፈጣሪ ሰው ነው ይዛ የመጣችው። ከእሱ ጋር መጨቃጨቅም መጋጨትም አልፈልግም። የሆነ ነገሩን ጎድቼው በኋላ አንድ ነገር ላስረዳ። ይኸውልህ አንተ ሲጀምር እንደዛ የማድረግ መብት ማግኘት ሌላ ነገር አታውራኔ ባለው። ቆይ አዳምጠኝ፣ ስማኝ። ሲቀጥል ደግሞ ጉዳይ ልጁን ለማየትና ለማናገር ለማጫወት ወር ደግሞ ከልጅ ጋር ጊዜ ለማሳለፍ እንጂ ሆን ብለህ እሱ ጋር ጭቅጭቅ መፍጠር ከፈለክ እሺ፣ ነገር ፈላጊው አንተ ነህ ማለት ነው።